በስልክ አነጋግሪኝ በስልክ አነጋግሪኝ በቀጭኑ ሽቦ ትዝታ እንዲመጣ ደርቦ ደራርቦ ሃሎ ሃሎ አትበይኝ ከወደዚያ ማዶ ቀድሞውንስ የኔ ሐሳብ ካንቺ ዘንድ የት ሄዶ ይልቅ እንደምነሽ ለስልኩ ንገሪው ጠቁረሽ ነው ከስተሽ ነው ደህና ነኝ የምትይው አይኔ አላየኝም ብለሽ አትዋሽኝ አይኔን ታዩና ለጆሮዬ አውጊኝ በድምጾችሽ ውጊኝ አይኔም ማስራቶ ግብሩ ሁሉ ጠፍቶ ካየሽ ቀናት ወዲህ ሱባኤ እንደገባ ስጋሽ ተከስቶ በአቴ ካልገባ ይኸው በናፈቀሽ ቁጥርም ባየት ተቀባ ስንት ጊዜ ሆነ ስንት ወራት ስገባ አንቺስ የኔ እናት ከስልኩ ባሻገር ድምጽሽ ይሰማኛል የተለሳለሰ ናፍቆት ጎርቶት ይሆን የተጨናበሰ ትዝታ ያበረው ስልክ ላይ ያረፈ ታያልጠይቅሽም የአካልን ረሃብ መንፈስ አይጠግንም እኔ ግን የኔ እናት ናፍቆት ምን ቅጣት ነው ትዝታም እሳት ነው ትካዜም መጥፋት ነው ብያማርራለሁ የናፍቆትን ቅመም ባላስቻለኝ ቁጥር የናፍቆትሽ ህመም ይልቅ የስልክ ሴትዮ ረሃብ ያልገባት ናፍቆት ያላጠቃት በደወልኩኝ ቁጥር ዛሬም ማታገኛት የሚል ምላሽ አላት ከምላሿ እኩል ጎጆ ቢለያየን ናፍቆት ሲያዛምደን ትዝታ ሲያዋህድ በስልክ አገናኘን በይ ስልክሽን አንሺ ዝም ብለሽ አድምጪኝ ዝምታዬን ስሚኝ ሃሎ ሃሎ አትበይኝ ወዴትም አልሄድኩም ምን ብዬ ላጫውትሽ ቃል የሆነው ድኩም ለምን አውራልሽኝ ዝምታ ያስጠላሽ በአርመሞ ሆነን ያሳለፍኩት የነፍስ ንግግሯ ለቃል መቼ ይሆናል በናዘዙት ቁጥር ኑዛዜን ይጠራል በናዘዝሽን ቁጥር መልክሽ አይታየኝ ትንፋሽሽ አይገርፈኝ ጠረንሽ አይደርሰኝ ይህ ሁሉ ከሆነ ቆየኮ ባያሌው አካል አይታዘዝ ትካዜ እያዋየው ይሁን ግድ የለውም ድምፅሽ እንኳን ይድረስ በአካላት ይፍሰስ በአካልሽ ይፍሰስ በአካል እስክንከትም ቀናችን እስኪገጥም በስልክ እንወያይ የትዝታን ጉዳይ በስልካችን እናውራ ከቀነሰው እንኳን የናፍቆትን ጣራ በስልክ አነጋግሪኝ በቀጭኑ ሽቦ ትዝታ እንዲመጣ ደራርቦ